አንዳንድ ሰው እንዲሁ በመገኘቱ ብቻ ስጦታ ይሆንብን የለ እንደዚያ ነበረች። አያታችን ታዲያ ስጦታ አታምጣ እንጂ የስጦታዎቹ ሁሉ ቁልፍ ከንፈሯ ላይ ነበር። ቃሏ ምን ስልጣን እንዳለው እንጃ። ድፍን የቤቱ ዘመዱ የሚሽቆጠቆጠው የንጉሥ ትእዛዝ ነገር ነበር። ምን ነው ይሄ ልጅ የተማረበት ቦርሳ አረጀ ካለች አባባ ወዲያውኑ ምን የመሰለ ቦርሳ መግዛቱ አይቀሬ ነው። ለማንም የማይበገረው የሚመስለኝ ቆፍጣና አባታችን ለእናቴ ይሽቆጠቆጣል። እኛን ስጠራ ሁሉ እሱ አቤት ይላል። እንግዲህ ስጦታ ማዘዣ ደብዳቤው ላይ የቃል ፊርማ የምታሳርፈው አያታችን ስለሆነች እንደሆነ እንጃ። ማንም ይምጣማን ነፍሳችንም ስጋችንም በጉጉት የሚጠብቀው አያታችንን ነበር። አያታችሁ ከፈረመችበት ይሰጣችኋል ይባላል ሲቀለድ። እናታችን ታዲያ በዚህ ባህሪያችን እኔም ወንድሜም እህቶችን ላይ ትበሳጫለች። ሰው ምን ይዤ ልምጣ እያለ ከዘመድ ታቆራርጬ ልቀር ነው እንዲህ ብላ ትወንቅ ትለበናለች። በዚህ አታቆም። አምናናታችን አስመጥተው የነበሩ ዘመዶቻችን ስም በተራ እየጠራ ከመካከላችሁ አንዱ ታሞ ይሁን ወንዝ ሞልቶበት የቀረን አንድ ዘመድ ካለ